እኔ ስወጣ አፍሪካ ሙዚቃ ነው የሚከፈተው። መልህቅ ደግሞ የማይደገም ፊልም ነው። የብስራት ገመቹ ከሲኒማው በላይ እዚህ ላይ ብዙ ሜክ ማድረግ እንችላለን። ወጥተሽ ዓለም እስከሚያቀሽ ድረስ ስርዓት ከሌለሽ ዜሮ ነው። እንዲያውም ፖስተሩ ምናምን ልክ እንደ ታይታኒክ አይነት ነገር ነው ዲዛይን። እንግዲህ ተመልካቾቻችን የልቤ ሰው ሾውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቦትን ይዘው የት ማረፍ ፈልገዋል? ሳሪስና አካባቢው ካላችሁ ኤደን ገስት ሃውስ አላላችሁ። ኤደን ገስት ሃውስ ሳሪስ አዲስ ሰፈር እንገኛለን። ከታች ባለው ቁጥር ይደውሉልን። ኤደን ገስት ሃውስ። እናመሰግናለን። ሰላም ሰላም ተመልካቾቻችን፣ ይህ አዲሱ የልቤ ሰው ሾው ነው። እየተጫወትን የልባችንን ሰው የምናመሰግንበት ነው። ዛሬ በጣም የምንወደው በጣም የምናከብረውን ዳኒ አፍሪካን እንግዳ አድርጌ ይዤላችሁ መጥቻለሁ። ዳኒዬ እንግዲህ ስለሆንኩ በጣም አመሰግናለሁ። እኔም ማክበረሽኝ ስለጠራሽኝ እጅግ በጣም አመሰግናለሁ። ዳኒ አፍሪካ ለምን ታያስ? ዳኒ አፍሪካ የተባልኩት ሞዴሊንግ ተማሪ ነበር እና እዛ ላይ ሾው እናሳያል። መድረክ ላይ ስንወጣ ዲጄዎች ነበሩ። እኔ ስወጣ አፍሪካ ሙዚቃ ነው የሚከፈተው። ትንሽ አፍሪካ ሙዚቃም ስለምችል ዳንሱን ሰውን እያዝናናን የመጀመሪያዎቹ አካባቢዎች ነበርን እኛ ሞዴሊንግ ስንማር እና ህዝቡንም ዘና እንዲል እያደረግን ሞዴሊንግንም በደንብ እንዲቀበል የኔ አፍሪካ ዳንስ መቻል ደግሞ የበለጠ እያሳመረው መጣ። ከዛም በየመድረኩ እኔ ስወጣ አፍሪካ ሙዚቃ ይከፈታል። መሀል ላይ ደግሞ ትንሽ ደንሳለሁ። ከዛ ዳኒ አፍሪካ አሉኝ። በሞዴሊንጉ አልቀጠልክማ? በሞዴሊንጉ ልክ ነሽ። የተወሰነ እስክንመረቅ ድረስ ሞዴሊንግም አክቲንግም የተማርነውና ከመመረቃችን በፊት ሀገራችንም አንድ ፊልም መጣ። ዛሬ ወደ አክቲንጉ ገባሁኝ። ሞሮያ አክቲንግ ገልተናል። ቻሪቲ ላይ በደንብ ትንቀሳቀሳለህና እስኪ ስለሱ ትንሽ አውራኝ። ያው ተዋናይ ስትሆኚ የፊልም ባለሙያ ስትሆኚ ብዙ ሰው ያውቅሻል። እንደ ሀገርም ደግሞ ለህዝቡ ያው ተደራሽ ትሆኛለሽ። የትኛውም በቲቪም በዩቲዩብ ምናምን በደንብ እና ህዝቡ ነው ያው ጎበዝ በርታ አይዞ ያለ እዚህ ድረስ ያደረሰኝና የኛ ከፍ ማለት ደግሞ ሁልጊዜ በማህበረሰባችን ውስጥ ያለውን ነገር ፊት የምናደርገው እኛ ነን። በምንም ነገር ላይ በቤተ ክርስቲያን ጉዳይ መደራደር የለም፣ አንደራደርም። በጣም እግዚአብሔር ይመስገን እሱንም መርቶኝ እዛ ላይ እንድሳተፍ ያደረገኝና አምላኬን አመሰግናለሁ በጣም። ቻሪቲ ላይ ወደ 3 ኤንጂኦዎች አሉ ሀገር ውስጥ ያሉ። እነሱ ጋር አምባሳደር ሆኜ እየሰራሁ ነው ያለሁት። ቆይታል ከጀመርክ የቻሪቲ ስራ? አዎ እውቅናሽ ከፍ እያለ ሲመጣ ማህበረሰቡ በጣም ሲያውቅሽ እና ልክ እንደዛ አይነት ነገር ላይ እነሱም ይፈልጋሉ እኛን ልክ እንደ ፕሮሞሽን እኛ ልክ ስለ እነሱ ስናወራ በጣም ብዙ ሰው ስለሚከተለን ስለሚያቀን ማወራ እንዲያውቃቸው በማድረጉ ደረጃ ሞሳው ቆይቻለሁ ማለት ይቻላል። እማረሳው እስኪ ቻሪቲ ስራ ውስጥ ያጋጠመህ ማለት ይሄ ከአይምሮ የማይወጣ ነው የምትለው አለ? ብዙ አሉ። ብዙ ከአይምሮሽ የማይወጡ ነገሮች አሉ። በተለይ ቻሪቲ ውስጥ ሞር ደግሞ የሚያሳዝን ነው። ብዙ ምፋን ምናምን ነገር የለው። አንድ ትኩረት ለሴቶችና ለህፃናት የሚል ድርጅት አለ። ሁሉም ቻሪቲ ነው። ሁሉም መረዳት አለባቸው። ሁሉም ህዝብ ማወቅ አለበት፣ ምክንያቱም የህዝብ ናቸውና። ይሄ ግን በአይነቱ ትንሽ ለየት ይላል። በጣም የሚያሳዝኑ ልጆች ናቸው፣ እስከናቶች ናቸው። አንድ ህፃን ልጅ 6 አይነት 5 አይነት በሽታ ሲኖርበት ያው ማይድን እነሱን ቆመሽ እንደማየት የሚከብድ ነገር የለም። ግን ሰው ናቸው፣ እንደኛ ሰው ነው ተፈጥሮን። እነሱን ባሉበት እድሜ ቴኬር ማድረግ ግዴታችን ሆነ። እንዴት ሰው እንደዚህ ይፈጠራላት ያለሽ የማይራመድ የማይናገር የማያይ ምንድነው ጉዱ ነው የምትይው? ልክ እነሱ ጋር ስትሄጂ በጣም ትንሽ ከቃል በላይ ይሆናል። በጣም ነው የምታዝኘው። መቆምሽ ራሱ በጣም ነው ደግሞ የምታመሰግኘው። እኔ በጣም ስቲል ናው ነው የምልሽ። በጣም በቃ እስካሁን ድረስ ከውስጤ የማይወጡ ነገሮች አሉ። እዛ
ተቋም ውስጥ ግን የሰው ልጅ ምንድነው የፈለገ እንደዚህም ቢሆን ፍቅር ስትሰጪ የማይሻሻል የማይለወጥ የለውም በሰው ልጅ ሂደት የህይወት ሂደት ውስጥና ትኩረት ለሴቶችና ለህፃናት እንዲሁም በቅርቡ ትልቅ ፕሮግራም አዘጋጅተን ነበር። አድዋ ኦቲዝም ያለባቸው ሰዎች እናቶች ጀግና እናቶች ናቸው። ምክንያቱም እንደዚህ አይነት ልጆች ሲሰጣቸው በጣም ድካም አለ። ገነኛ ላይ ለማሳደግ ያለውን ልፋት ታውቂዋለሽ እና እነሱ ጋር ስትቀርቢ አጠገባቸው ስትሆኚ የሚገርምሽ ያውቁሻል። አሁን እንደዚህ ስልሽ 4 አይነት 5 አይነት በሽታ ያለባቸው አሉ። ከነሱ ደግሞ ትንሽ የተሻሉ አሉ። ኦቲዝም በደንብ የሚያውቁም ሰዎች አሉ። በየደረጃው አሉና ስትገቢ የሚያውቁሽ ሰዎች ልጆች አሉ። ዳኒ አፍሪካ ብሎ የሚመጡ ልጆችም አሉ። አሁን 4 አይነት 5 አይነት ፔሸንት አለባቸው ምልሽ ደረጃ አለው። በሰውን አልጋ ላይ ሆነው ትሪት የሚደረጉ ናቸው። ወደ 18,000 እስከ 20,000 ብር በቀን መድኃኒት የሚያስፈልጋቸው ናቸው። ከነሱ ደግሞ ትንሽ የተሻሉ አሉ። ከነሱ ትንሽ ሻል ያሉ አሉና እንደዛ አይነት ድርጅት ውስጥ ገብተሽ አምባሳደር ሆነሽ ከነሱ ጋር ህመማቸውን መካፈል የነሱን ወላጆች አይዟችሁ ማለት ለኔ በጣም የሚገራርም መባረክም ነው። እንደው ሐዘንም ይኖራል። በዛንም ልክ ደግሞ ደስታ ይኖራል። ምክንያቱም ለዚህ እግዚአብሔር ነው ለዚህ አብቅቶሽ እንደው ባንቺ ጉልበት ሳይሆን በሱ ቸርነት ነገሮቹ ሲስተካከሉ ጥሩ ሲሆኑ በየጊዜው የተሻለ ነገር ካሉበት ቤት ከክራይ ቤት እግዚአብሔር ብሎ ፈቅዶ የነሱ ቤት ተሰጥቶን መሬት ተሰጥቶን የነሱን ቤት ሰርተን አሁን ምን አይነት ቤት እንዳረፉ ህዝቡ ሁሉ እያወቀ እንዲመጣ እንዲያያቸው ፈልጋለሁ። ምክንያቱም እነዚህ ልጆች የህዝቡ ናቸው። መጀመሪያ የምትረጂው በፍቅር ነው። ሄደሽ በማየት ሰው ይናፍቃሉ እና ህዝቡን በደንብ አላወቃቸውም። ትኩረት ለሴቶች ማለት ትኩረት ለሴቶችና ለህፃናት ይባል። ሲስተር አሳየሽ ትባላለች። ጀግና እናት ነች። ጀግና ኢትዮጵያዊት ነች ከምልሽ በላይ ሙሉ ኢትዮጵያ ነሷ ጋር ታያት ባታለሽ። የሴት ጀግና በእውነት በእኔ ሁሌም ስለሷ ነው ትነምለው። ብዙ ተስፋ የሚያስቆርጡ ነገሮች ነበሩ። እኛ ወደ 5-6 ዓመት ሆኖኛል እሷ ጋር ጆይ ካረኩኝ። በጣም የተማረች እና ለምን አይቀርብሽም እስክላት ድረስ ብዙ ቻሌንጆችን አልፋ ነው እዚህ የደረሰችውና ዛሬ ላይ የደረሰችበትም መንገድ ሳስበው ዛሬ ላይ የቆመችበትን ቤት ሳስበው እጅግ በጣም ክብረት ይሰማኛል። እሷ እድሜና ጤና ይስጣት። እንደዚህ አይነት ልጆች እንደዚህ አይነት እናት ይፈልጋሉ። ብዙ ኢትዮጵያውያን በየቤቷ በየክፍለ ሀገሩ ማት ቤት ተራው የሚያሳዝን ነገር ማነኛ አዌርነሱ የለም። ስለ ኦቲዝም ምንም የለም። ተረግመናል። ያ እንደ እርግማን ነው የሚቆጠረው። የሚገርምሽ ሰፋ ያለ ነገር ስለሆነ ነው። አንድ ቆንጆ ፊልም ሰርተን ነበረ። ጸሐፊም ፕሮዲሰርም ቃልዬ ትባላለች እና አይ ቲንክ ካናዳ ነው የምትኖረው። ስለዚህ ችግር ዲፕሊ የሆነ ነገር አውቃ ነው የመጣችውና ቆንጆ ፊልም ሰርተናል። ትዝም የሚል የሲኒማ ፊልም ነው። እንዴት አሰብሽው ነው ያልኳት። አዌርነሱ የለም ዳንኤል ያለች አይ ቲንክ 7-8 ዓመት ምናምን እንደዛ የሆነዋል ፊልሙና ከኤልያስ ወሰንየለህ የሰራ ነው። በጣም አሪፍ ፊልም ነው። በጣም የተወደደ ፊልም ነው። የኦቲዝምን ያው ካራክተሩ ሲጻፍ መሄድ አለብን፣ ሰርች ማድረግ አለብን። እንግዲህ ኢትዮጵያ ውስጥ ምን ያህል የኦቲዝም ትምህርት ቤት አለ ሲባል 2 ትዝ ይለኛል። 2 ትምህርት ቤት ነው ያለው። ሁለቱም በጣም በራም ከሆንሽ ነው ካለሽ ነው ብታስተምር። እዛ መማር ማለት ወደ ኖርማል ሰው ተለውጠው ነው ግራጁዌት አደረጉ የሚባሉት። በደንብ ትሪት ይደረጋሉ። ልነግርሽ አልችልም። እኛ ሁለቱም ጋር ሄደን ቼክ አድርገናል። ከአስተማሪዎች ጋር አውርተናል። ከካራክተሩ ጋር በደንብ መላመስ ስላለብን ክሩ ነው። አንድ ሰው ብቻ ኤልያስ ብቻ አይደለም የሄደው። ኤልያስ ነው እንደዛ ሆኖ ያ ነገር ኖሮበት ሊሰራ የፈለገው እንደ ክሩ ነው ሄደው
ምክንያቱም እስቲ ምንድን ነው ችግሩ? ምንስ እንዴት ነው የሚሆኑት ብለን መደመር የጠየቅነውና በጣም በአሪፉ ነው። እሱም ፊልም ያው ከሰራው ምናምን በኋላ ነው አጋጣሚ ደግሞ እነ ሲስተር አሳየሽ ጋር የጆይን ያደረኩት። የኛ አንድ ትልቅ ድራማ ነበረን። ሰለሞን ጋጋታሼ፣ ካሌብ አርያስላሴ በጣም ብዙ ታዋቂ አክተሮች ለወደዱት የሚል ትልቅ ተከታታይ ድራማ የእሱ ክሩ ተጠራንና ዛሬ የጌታችን የኢየሱስ ክርስቶስን ልደት በዓል እናከብረው አንድ ቦታ አለ ብላ እዛ ሜምበር የነበረች ልጅ ወሰደች። ገባ። የምሬን ነው የምልሽ ገኒ፣ ሁላችንም ገብተን ስንወጣ ሁላችንም እያለቀሰን ይወጣል። እነዚህ ልጆች ጋር ማለት ነው የመጀመሪያ ጊዜ ለመጀመሪያ በቃ እና ማንም ተው ይበል ማለት አለ ወይ እንደዚህ አይነት ልጆች አሉ ወይ? ኦልሬዲ የተታሉ ልጆች የሰመሰበሰብ በቃ ከመንገድ ላይ ከአቅማቸው በላይ ምናምን የሆኑባቸው ሰዎች ሰብስባ እንደዚህ ትሪት የምታደርገው ይሄኛው መሰጠት ነው ማለት ደስኩ በጣም በቃ ተሰማኝ። ከዛ ሁሉ እኮ ዳኒ ይፈልጋሉ አለች ሲስተር፣ ብዙ ነገር እናደርጋለን አለች። የሚገርምሽ ከዛ ሁሉ እኮ እኔ እስካሁን አለሁ ይሻል። የት አካባቢ ነው የሚገኘው? አጫሉ አደባባይ ባሞስ ሪል ስቴት ወደ ጀርባው ማለት ነው። ሰዓት ሰጥቶን ከንቲባ መሬት ሰጠችን። እዛ ለልጆቹ ተሰርቷል። አሁን ደግሞ ማስፋፊያ አለ። እዛ ውስጥ የሚራዱም አሉ፣ በውጭም በጣም ብዙ ሰው የሚራዱ አሉ። ቶታሊ ወደ 12,000 አካባቢ ነው የሚራዱት። አሁን ለእናቶች G+6 ልናሰራ ነው። ባለፈውን ዝግጅት ያዘጋጀ ነው። እሱ ላይ ቲሸርት የሚሸጥ ነው። ስቲል ነው ከሰኔ ምናምን ነገር ቲሸርቱን ሸጠን ያንን ጻም መጨረስ አለብን። ምክንያቱም እናቶች ልጆቻቸው እዛ ሄልፕ ይደረጋሉ። እናቶች ደግሞ እንዲሰሩ ቤት ሆነው ምንም ሊያደርጉ አልቻሉም። ምክንያቱም ያን ልጅ ስትሄጂ ብዙ ጥፋት ሊሞትብሽም ይችላል። የሚያደርጉትን አያውቁም። ከግቢ ከወጡ ይጠፉብሻል። ገባሽ? ስለዚህ ምንድነው እነዚህ እናቶችንስ ምንድነው የምናደርገው? እንዴት ነው ሰርም የሚያደርጉት? ኑሮን እንዳየሽው ነው። እንዴት ነው የሚበሉት? እንዴት ነው የሚመጡት? በየቀኑ ከየት ነው የሚመጣው? ስራ ካልሰራንላቸው፣ እኛ የሆነ ነገር ካላደረግንላቸው ተብሎ በጣም በትልቅ ሀሳብና ጽናት ዛሬ ፋውንዴሽኑ ወጥቶ የመጀመሪያው ፍሎር ብለናል። G+6 ሲሰራ እናቶች እዛው ስራ ይጀምራሉ። የዕደ ጥበብ ምናምን አሁን ጀምረዋል የሚለምሽ ልጆቹ ደግሞ በየክፍሉ በስነ ስርዓት እነሱን የሚረዱ ሰዎች ተዘጋጅተው እዛ በደንብ ሄልፕ ይደረጋሉ ማለት ነው። ቀን ሄደን እንጎበኛለን። አዎ ገን ይሄድግጥራው ቪዲዮ አንቺ ነው ይሄን ሁሉ ይዘን ሄደን እንግዲህ እንሄዳለን። በእውነት እናያለን። አንድ ቀን እንሄዳለን። ቤተሰቦትን ይዘው የት ማረፍ ፈልገዋል ሳሪስና አካባቢው ካላችሁ ኤደን ገስት ሃውስ አላላችሁ። ኤደን ገስት ሃውስ ሳሪስ አዲስ ሰፈር እንገኛለን። ከታች ባለው ቁጥር ይደውሉልን። ኤደን ገስት ሃውስ። እናመሰግናለን። አዎ እንግዲህ እግዚአብሔር ይመስገን ብዙ ቤተክርስቲያን ላይ የበኩሌም አድርጌያለሁ። ወደ ወላይታ ሶዶ፣ ቢተና፣ ደብረ ገነት ቅድስት ማርያም ቤተክርስቲያንን በዚህ ዓመት ነው ጨርሰን ያስመረቅናትና እጅግ በጣም የተደሰትኩበት በህይወቴ በጣም በቃ ነፍሴ መረፍ ያለችበት ጊዜ በዚህ ዓመት ነው። መስከረም 21 ላይ ነው ጓደኞቼ ጋር ያስመረቅ ነው። ባለፈው ዓመት እነሱ የተወሰነ ፐርሰንት ሄዱና ከዛ በኋላ በቃ አንችልም አሉ። እኛ ደግሞ ወደ አዋሳ ለስራ በብዛት እንመላለሳለን። አጋጣሚ ላይ የተገናኘ ነው። አንድ አሪፍ ልጅ አሌክስ ልበቀን እሱን በአጋጣሚ ተገናኘንና ብቻውን ነበር የሚረዳው ያንን ቤተክርስቲያን። ዘን ፕሮግራም አስያዘን ይዘውን ሄደ። ሳንለድ ያሉት እዛ ቄሶቹ እዛ የሚያገለግሉት ሰዎች ከዚህ በኋላ ስትፈልጉ ይፍረስ ስትፈልጉ እንደፈለጉ አድርጓቸው፣ ከዚህ በኋላ 5 ሳንቲም የለንም። ይሄን ያህል ዓመትም ስንሰራት ደሞዝ የለም ምን የለም።
ስለዚህ ለትውልድም ለልጆቻችንም ላለው ማህበረሰብም እናንተ ናችሁ ያላችሁት አለ። ሆ ብለን ተነሳን። እንግዲህ የማያልቅበት ሰማይና ምድርን የዘረጋው አምላክ በጣም ከኛ ጋር ሆነ። ጨርሰን በዚህ ዓመት በመስከረም 21 ላይ አስመርቀን አሁን ደግሞ ሌላ ለምንሰራው ቅዱስ ሚካኤልን ወደ ኩዩ ፈጬ ነው። እሱ ደግሞ በጣም ቢገርም ከዓለም ሁለተኛ ከአፍሪካ አንደኛ የሚባል ቤተክርስቲያን የጀመርነው። አሳይሻለሁ፣ ዲዛይኑን አሳይሻለሁ። እኔ ራሴ ለመጀመሪያ ጊዜ ነው እንደዚህ አይነት ቤተክርስቲያን ዲዛይኑ ራሱ እና ለምን ታላየ ብዬ ጠይቄያለሁ። ይሄ ቤተክርስቲያን ቤተልሔም ጀሩሳሌም ነው ያለው አሉኝ። እሱም ነው ኮፒ የምናደርገው፣ ያውም በስፋትም በትልቀትም ትልቁ የእኛ ነው የሚሆነው። መሬቱ ተገኝቷል። መሬቱን ደግሞ የሰጡን ደበሬዎች ናቸው። ደበሬ ሲባል ደስ ይለኛል ቃሉ፣ ምክንያቱም በእነሱ ነው ያለን። የኢትዮጵያ ማህበረሰብ በገበሬ ጫንቃ ላይ ነው ያለ ነው። 25 እስከ 35 ሚሊዮን ብር የሚገመት መሬት ነው የሰጡ። ሁሉም ሆ ብለው ተነስተው ፋንትኑን መሰረቱን ጀምረው አሁን የሚቀጥለው ክረምት ይመጣል። እሱ ስራችን እንዳያበላሽብን ይሞላል፣ ስላብ ይሞላል፣ የመጀመሪያውን ይሞላል ተብለን በአንድ ሳምንት ውስጥ እሱን ጨረስንና ደስ ብሎናል። ከዛ በኋላም ደግሞ ጨርሷለን። ሰዎች ሄደው እንዲያግዙ አሁን በደንብ አስተዋውቅልን። የአካባቢ ነው ብለውኛል። ቅዱስ ሚካኤል ነው። ገና ፋውንዴሽኑ ወጥቷል። አሁን በጣም እየተሰራ ነው ያለው። እዛም ያሉት ሁሉም የራሱ ስለሆነ በጣም ትብብራቸው ምናምን ገርሞኛል። አንድም ወዳጄ አሜሪካን ያለው እሱ ነው ኢንቫይት ያደረገኝ። የኔንም በእኔ በኩል የሚመጣውን ቤተክርስቲያን ለእሱ ነግሬው እሱ እስከ መጨረሻው ድረስ ከኔ ጋር ነበረ። አሁን ደግሞ ተራዋ የኔ መጣና ዳድዬ እንግዲህ የቅዱስ ሚካኤል እንደዚህ ከፋሚሊ ጋር ልሰራ ነው አለኝ። በደስታ ደስ ብሎኝ ነው እየሰራ ያለ። ለብዙ ቤተክርስቲያኖች ያው ማስታወቂያ እንሰራለን፣ የሚደረገውን እናደርጋለን። መቄዶንያ ላይ ያለ ቆይታስ? ዶክተር ቤሊ እንዲሁም በሱ ላይ የተጀመረው ወደ ቻሪቲ የገባ ነው። ኩፖን ይሸጥ ነበረ ለመቄዶንያ ማለት ነው። ገቢ ሊሆን የዛሬ ስንት ብዙ ዓመት ነው። ወደ ኮተቤ አካባቢ ያለ ማለት ነው። ረጅም ጊዜ ነው። ረጅም ጊዜ ነው። 10 ምናምን ረጅም ጊዜ ያ ተመርቀን ወደ ስራ ከአድምጣም በኋላ አጋጣሚ እኛም 11ኛው ሰዓት የምንመጣም ትልቅ ፊልም ሰራን። ወደ ስምስናው በሞዴሊንጉ በጣም ታወቀን። በፊልሙ ደግሞ የመጀመሪያ 11ኛ ሰዓት ነው ስራዬ። ቲማችንም በጣም አዲስ አበባ በጣም ይታወቅ ነበር። ከዛ በኋላ ፊልሞች መጡ። እነሱ ስንሰራ የግድ ያው ተጽዕኖ ፈጣሪ ስለሚያስፈልግ ተዋናገሩን። ከዛን ሄድን፣ ጎበኝን። በቃ ውስጥ ይሽታች ይሰማሻል። የቢኒ ትዝ ይለኛል። ቢኒ የሚተኛበት የእሱ ቤት ነው የተባለው። በቃ አይኔ ላይ ያለ የሚገርምሽና ምን አይነት ሰው ነው ምን አይነት ልጅ ነው እስክንል ድረስ። ስለዚህ እኛ ካልተረዳዳ ይህን ሁሉ ሰው ምን ሊያደርገው ነው? በጣም ብዙ ስራ ሰርተናል። ምንድነው ይሄ ልደት በብዛት ልደት እዛ እንዲያሳልፉ አድርገናል ጓደኞቻችንን። ከስንት ዓመት በኋላ ደግሞ አሁን ላይ ከረንት ላይ አሁን ላይ ያለውን ነገር ሳይደስ ያለኝ ህዝቡ ተነቃንቆ ከዛ ካለበት ተነስቶ ከዛ ያስነሳውም ህዝብ ነው እዚህም ያደረሰው ህዝብ ነው። ከዚህም በኋላ እስከ መጨረሻው ከህዝብ ጋር ነው የምትሄድ። የእኛ ትልቁ ስራችን ፕሮሞት ማድረግ ነው። እኛን እንደነገርኩሽ ብዙ ሰው ያውቅናል። እኛ ስናወራና ሌላው ሰው አንድ አይደለምና አርቲስት የህዝብ ግዴታውም ነው። ህዝብ ነው ከፍ የሚያደርግሽ። ህዝብ በቃ በስራሽ ልክ ይሰጥሻል። ፕላስ ደግሞ እንደዚህ አይነት ቦታ ላይ ካልተገኘሽ እንደዚህ አይነት ቦታ ላይ ካልሰራሽ ዋይናት። እኔ እንዲያውም ኢንተርቪው ብዙም አልወድም ነበረ። በጣም ከበቂ በላይ ነበር ፊልም የሰራሁት ለኢንተርቪው የሚሆን። ግን ለምንድነው ኢንተርቪው ዳኒ ምናምን ሲሉ ነው ብዙ የምሰራው ጉዳዮች አሉ። ለህዝብ የሆነ ነገር አገልግዬ ከዛ በኋላ አትሊስት ፉል ሆናለሁ። ስትይን ስለ ፊልም ብቻ አይደለም ምን ሰራ ለማህበረሰቡ ምንድነው ያደረኩት ስትባጥ መልስ ያስፈልጋልና
ከነሱ ነው ወደ 3 ምናምን ቻሪቲ ገብቼ ስሰራ ምናምን ከዛ በኋላ ደርቢ ላይ እንደው በቃ ሲጠይቁኝ ደስ ብሎኝ ገብቼ የምናገረውና ለዶክተር ቢኒ እድሜና ጤና ይስጥ። አሁን እንዲሁም አንድ 20 ቀን ሆነኝ እዛ አዳር ሆነን ከሰይፉ ፋንታሁን ጋር አብረን አድረን የሰራ ነው። በጣም ሰክሰስ ነው ያደረግነው። 8 ሚሊዮን ምናምን ሰብስበን በጣም ተደስተን ነው አድረን በቃ ተመራርቀን ህዝቡን መርቀን ከሀገር ውጭ ያሉትን ከሀገር ውስጥም በሀገር ውስጥም ያሉትን ተመራርቀን የወጣ ነውና በየጊዜው እከታተለዋለሁ። አሁን ላይ ምን ያህል ሚሊዮን እንደገባ እያየሽው ነው። በጣም ነው የምደሰተው። አሁን ቻሪቲ በጣም ህዝቡ ገብቶታል። በተለይ መጥቶ ተቋሙን ሲያይ አሁን ውጭ ሆነሽ ዝም ብሎ የሆነ ብር መወርወር አይደለም። ጊዜ ሲኖርሽ መጥተሽ ማየት የዛን ሰዓት ነው ፊልም ታረጊ። የዛን ሰዓት ነው ኦኬ ለካስ እኔ በሁለት እግሬ ቆሜያለሁ፣ ለካስ ጤና አለኝ፣ ለካስ ሰርቼ ነው የምገባው፣ ለካስ ቤተሰቦችን ሃንድል አደርጋለሁ፣ ቤተሰቦችም ደግሞ ጤነኞች ናቸው። እኛ ደግሞ ለነሱ መርዳት ያለብን ግዴታችን ነው። በቃ ይሄ የእንትን አይደለም፣ መተጋገዝ ነው። ያም ቤተሰብሽ ነው፣ እግዚአብሔር አቁሞሻል። ስለዚህ እየተጋገሽ አንድ የሆንሽ እየተደጋገፍሽ የምትሄድበትን ጊዜው እንደዛ ይመስለኛል አሁን ያለው ጊዜ ተረዳዳን። በጣም 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 እንዲሁም ፈተናው የመረዳዳት የማይረዳ ሰው በህሊናው ዝም ብሎ የሚቀመጥ እንደው ጥሩ ላይፍ ያለው የማይመስለኝም። ምንም ነገር ላይ ታመሰግኛለሽ፣ ከዛ በኋላ ያለሽን ታካፊያለሽ። ያ ደስታ ሰጥቶናል፣ ያ ህይወት ሆኖናል። ሁላችንም ሰው ነን። በቃ ማንም ሰው ነው። በቃ እኔና አንቺ እዚህ ጋር ቆመናል። የወደቁትን ትተን መሄድ የለብንም። ማድረግ የምንችለውን ማድረግ ነው። ያ ማንሳት ያለብንን ማንሳት አለብን። አይዞ መባባል፣ ውሽ ማድረጉን በቃ ጥሩ ነገር መመኘት፣ እንደው ለዛ ሰው አሪፍ ነገር እንዲመጣ ለጸሎት ማድረግ። በቃ የሰው ልክ አሁን በጣም የሚገርምሽ እርግጠኛ ነኝ የተወሰነ ሰው ነው በጣም ውሸት፣ መጥፎ፣ ክፋት ምናምን የሚያስበው የጥቂት ሰዎች ናቸው። ኢን ሚሊየንስ በጣም ጥሩ ሰው ግን አለ። ቅን ሰዎች አሉ፣ በጣም ቅኖች አሉ። እነሱ አያወሩማ። ጥሩ ሰው ነኝ ቅን ነኝ ማንም አይልም። ስራውን ብቻ ነው የሚሰራው። ውሸታም፣ ሌባ፣ ቀጣፊ፣ ሰውን የሚያጋጭ ምናምንማ ተይው፣ ስራውም ወሬ ነው እና እንደዛ አሁን ጥሩዎች ዶሚኔት እያደረጉ ነው። ጥሩዎች ውሸታሞችን፣ መጥፎ ሰዎችን በጣም እያስወገዱ ነው። በጣም ደስ ብሎኛል። የምሬን ነው የምልሽ። ምክንያቱም አሁን እያየነው ያለው መረዳዳት፣ መደጋገፍ ከየትኛው ዓመት የበለጠ አሁን ላይ በጣም እየተረዳዳን ያለ ነውና ህዝቡ ህሊናው እየመጣ ነው። ከፈልንም እያወቀ ነው። መልካም መሆንነትም እያወቀ ነው። እግዚአብሔር ይመስገን። ይሄንን ልቦናችንን ደግሞ አያዝ ከሲያርገላል። ቤተሰቦትን ይዘው የት ማረፍ ፈልገዋል? ሳሪስና አካባቢው ካላችሁ ኤደን ገስት ሃውስ አላላችሁ። ኤደን ገስት ሃውስ ሳሪስ አዲስ ሰፈር እንገኛለን። ከታች ባለው ቁጥር ይደውሉልን። ኤደን ገስት ሃውስ። እናመሰግናለን። ወደ ፊልም ህይወት ልመልስክ። ወደ ሙያ ኢትዮጵያን ፊልም ኢንዱስትሪ አሁን እንዴት ታየዋለህ? እየወደቀ ነው ወይስ እንዴት ታየዋለህ? ቀዝቅዟል ይመስላል። እስኪ በአንተ እይታ ኢንዱስትሪው እንዴት ነው? በእኔ እይታ ምንም ፈዘዝ አለ ብንለው ይሻላል። ትንሽ ፈዘዝ አለ ብንል ይሻላል እንጂ ህይወት እስካለ ድረስ በፍጹም አይወድም። ላይፍ እስካለ ድረስ ኮንስትራክሽኑም አርትም አይወድም። ለምን ፈዘዘ ከተባባልን ደግሞ ከኮቪድ በፊትና በኋላ በጣም ልዩነት አለው። ኮቪድ ከመጣ በኋላ ኮቪድ ዓለም አቀፍ የሆነ ምስቅልቅሉን ያወጣው ዓለማችንን ኮቪድ ነው። ከዛ በፊትና ከዛ በኋላ ያለውን ነገር ዝም ብለሽ አስብ። በጣም ስራ ነበረ። በጣም አሪፍ ፊልም ይሰራ ነበረ። ጊዜው ምኑም በጣም ምቹ ነበር። አሁን ግን ከኮቪድ በኋላ ብዙ ነገሮችን አመሰካከለን። ግን መልካም ነገርም አለው። እንደኔ ዩቲዩብ መጣ። ዩቲዩብን እንዴት እንጠቀም በሚለው ነው። ዩቲዩብ ባይነት እንዴት ነው የምለው? ሁሉም ነገር ሎክዶ ነው። ሁሉም ነገር ተቆላልፎ ዓለም ላይ ደግሞ ሁላችንም በስልክ ሁላችንም እንገናኛለንና ሙሉ ለሙሉ ድፍን ለማድረግ መልካም አይመስለኝም። መልካሙን ነገር ይዘን ደግሞ የበለጠ እሱ ላይ ብንሰራ። ምክንያቱም አሁን ላይ ደግሞ ያሉ ፊልሞች የሚገርሙ ናቸው። ፊልም ሲወጣ ታሪክ የሆነ ፊልም ነው የሚወጣው።
ፒክቸር ኳሊቲው ከነ ሳውንዱ ከነ ታሪኩ ከነ አክተሮቹ ጭምር በጣም ጽድት እያለና ከፍ እያለ ነው የወጣው። ግን ምንድነው ስትኝ እንደ በፊቱ ልክ ከኮቪድ በኋላ አንዴ ስለተመታ እንዴት አድርገን ህዝቡን እንመልሰው? ገብቶሻል? ህዝቡ እንዴት በብዛት ሲኒማ ቤት እንዴት ይግባ? የመጀመሪያው እንደውም ከኮቪድ በኋላ የኛ ፊልም ነው ያነቃቃም ተብለን ያስገባ ነው የአስርካን ቁማር የኤልያስ ወርቅነህ በጣም የተወደደ ፊልም እኔና ማርያም የተሰራ ነው። እሱ ስናስገባ 10-15 ሰው በጣም ትልቅ ከተባለ 20 ሰው ነበር የሚገባው። ቢኮዝ ኮቪድ ያመጣው ጣጣ ነው። ከዛ በኋላ ሰው እየተለማመደ መጥቷል። በተወሰነ መልኩ ከፍ እያለ መጥቷል። አንድ የተመታን እንትን ለመመለስ በጣም ብዙ ዓመት ይፈጅብሻል። ልክ እንደሌሎቹ ዓለም እንደሌሎቹ ስራ በተለይ ተይው ዓለም ተይውና እንደሌሎቹ ስራ ኢትዮጵያ ውስጥ እንዳለ ስራ እንደ ማንኛውም ስራ ነው የኛም የፈዘዘው እንጂ ከሌሎቹ የተለየ ነገር የፈዘዘ ያለ አይመስለኝም። ያንን ፊልም ያንን ህዝብ ደግሞ መሰብሰቡ የኛ ስራ ነው። እውነት ነው፣ ይሄን እናምናለሁ። ግን ስራውን ይሰራል። ፕላስ ሁሉ ነገር የተለዋወጠው በፊት የምታወጪው 500,000 ወደ 1 ሚሊዮን ብር ገብቷል። 1 ሚሊዮን ወደ 2 ሚሊዮን ገብቷል። እንትኑ ከፍ ብሏል፣ ኮስቱ ከፍ ብሏል። ህዝቡ ቀንሶብናል። እንደዛም ሆኖ ግን የፊልም ባለሙያው እስካሁን ድረስ ዋጋ እየከፈለ ነው። እስካሁን ድረስ እኔ አንድ ፊልም ሲሰራ ታውቂዋለሽ ድካሙ። ቁጭ ብሎ እዛ ጋር ስለ ፊልም የማያውቅ ፊልም አይቶ ወይ ሲሰራ የማያውቅ ምናምን የሀገር አስተያየት ይሰጣል። አንድ ቀን መጥቶ ግን እኛ ጋር ቢመጣና ቢውል እኛ ለስንት ቀን እንደምንሰራው እናውቀዋለን። አንድ ቀን አይደለም ግማሽ ቀን ከኛ ጋር አይቀመጥም። በሌሊት ተነስተሽ ሌሊት ገብተሽ ድካም እረፍት የለም እና ባለን ላይ መመሰጋገኑ ጥሩ ይመስለኛል። ምክንያቱም ዳኒ ምርጥ ፊልም ከሰራ ግን የሞተ ፊልም ልትሰሪ ትችላለሽ እኮ። ይሄ እኮ ስለሰራን እኮ ነው። አንደኛ ስለሰራን ኮምፔር እናደርገዋለን። ካልተሰራ ከማን ጋር ኮምፔር ታደርጊዋለሽ? የዩቲዩብ ፊልም እንደዚህ ነው ምናምን። እኔ በጣም ነው የማዝነው ስራ በሌለበት እንትን ላይ ስራውን ማናናቅ። ምንድን ነው የሚሰራውን ማበረታታት፣ ዩቲዩብ ላይ ከፍ ያለ ፊልም መስራት፣ በጀቱን ከፍ ማድረግ፣ እንዲሁም ከማንኛውም በላይ ከሲኒማው በላይ እዚህ ላይ ብዙ ሜክ ማድረግ እንችል ነበረ። በዶላር ነው ታውቂያለሽ። ይህንን ማናችን ነው በደንብ አይተን ዲፕሊ አይተነው ምን የፈታነው ነገር አለ? ከወሬ የዘለለ ምንም። ሲኒማ ፊልም ሲኒማ ይገባል። 1 ወር የሚቆየው ትልቅ ፊልም ነው። 1 ወር እኮ አይቆይም። ወዲያው ነው ወርዶ ወደ ዩቲዩብ ነው የሚል። በቃ ለሲኒማ ብለሽ ታስገቢና ለዩቲዩብ ይሸጣል። የሚሸጠውን ብር እናውቃለን። ያንን ሲስተም ራሳችን ማሻሻል እንችላለን። ራሱ የፊልም ባለሙያው እዛ ውስጥ ያለው ሰው ማሻሻል ይችላል። አሁንም ነገም ከነገ ወዲያ ድሉ እጃችን ላይ ነው ያለነው። ምክንያቱም በዶላር ነው የሚከፈልሽ። ዓለም ላይ ላለ ሰው ነው ታስተላልፊ። ሰብታይትል ካለውማ ብዙ ነገር መስራት ትችላለሽ። እና ስለማንሰራ የለም የሚለውን ነገር ትንሽ ብናቆመው ደስ ይለኛል። አንሰራብኛ ገብቶሻል አይደል? ሞቷል የለም ፊልማችን ይሄንን እኔ መስማት ብዙ ደስ አይለኝም። ስላሰራን ነው። ትንሽ ሰርተን እንኳን የምናገኘው እናውቀዋለን። ትንሽ ሰርተን እንግዲህ የለም ተብሎ አሁንም እየሰራን ነው። አሁንም ቀረጻ ህይወታችንን እየመራንበት ነው። አንድ ስቴፕ እኮ ትንሽ ብናሻሽለው የበለጠ ብዙ ገቢ ብዙ ፊልሞችን እናሳያለን። ብዙ ምርጥ ፊልሞችን እናሳያለን። እንትኑ ነፃ ስለሆነ ገበያው ነፃ ነው። ማንም ሰው ተነስቶ ይሰራል ፊልም። የሚገርምሽ ግን አሁን ላይ በደንብ ካየሽው የሚሰሩት በደንብ ከልባቸው የሚሰሩት እየቀጠሉ ነው ያሉት። ሌሎቹ እየተንጠባጠቡ እየወደቁ ነው ያሉት። ምክንያቱም በቃ አልቻሉማ። የሆነ አንድ ፊልም ወይ 2 ፊልም ይሰራሉ ወይ 3 ፊልም ይሰራሉ፣ ከዛ እያቆሙ ነው ያሉት። አሁን ግን እየቀጠለ ያለው በጣም አሪፍ ፊልም የሚያውቅ ሙያ ውስጥ ብዙ ዓመት የቆየ ምናምን ነውና ከዚህ በኋላ እየጠራ በጣም ምርጥ ነገሮችን ከዚህ በኋላ እያየን እንሄዳለን የሚል ሀሳብ አለ። ምክንያቱም እየመጡ ነው ያሉት ብዙ እንግዲህ ካሜራው ራሱ አፕዴት የተደረጉት ካሜራዎችን አስቢያቸው። ዛሬ ላይ እኛ በ7 በቪኤችኤስ ጀምረን በ7 ካቶክ ምናምን ስናደርግ እኮ ሞዴሊንግ እየተማረን ቪኤችኤስ ካሜራ ትዝ ይለኛል። በዴክ እያየን ማለት ነው። ከዛ በኋላ ሲዲ ምናምን ራሱን አፕዴት እያደረገ ቴክኖሎጂውን ብሎ የመጣው
አሁን ላይ ደግሞ 5D ማርክ 5D መጣ ሞር ተባለ። ከዛ ማርክ 1 2 3 4 ምናምን መጣ አረ መጣ 1 2 3 4 ምናምን አሁን ለኔትፍሊክስ ደረጃ የሚመጡን ተብሎ የመጡ ካሜራዎች አሉ። ራሳችንን ልክ እንደዚህ ራሳችን ላይ አፕዴት እናደርግ ባለሙያም እንደዛ አዎ ባለሙያው ራሱን ከቴክኖሎጂ ጋር ራሱ አፕዴት ቢያደርግ ብዙ ስራዎች እንሰራለን። አሁንም አልተነካም። አሁን እየጸዳ የሚመጣ ይመስለኛል። የመሬ ነው የምልሽ። ሙያውን የሚወድ ሰው የሚያከብር ሰው በደንብ እየጸዳ ከፍ እያለ የሚመጣ ይመስለኛል። ምክንያቱም ሀገር እስካለች ድረስ አርት በፍጹም አይሞት። ኮንስትራክሽንም አለ አርትም አለ ተያይዘው ነው የሚሄዱትና ይህንን ነገር ልዩነት ይኸውም ዛሬ ላይ ነገ ላይ አሁን የሚመረቁ ፊልሞች አሉ። በታሪክም በምንም እየተሻሻለ ነው የመጣው። ስለ አርቱ፣ ስለ ፊልሙ፣ ስለ ሙያው ምናምን እኛን ስለሆነ አሁን ደግሞ ሌላውን ፓርት ከያዝኩብሽ ወደ ሌላ እንሄዳለን። የዛሬኛ በሲኒማ ስንሰራበት የነበረበት ሰዓት ፊልም ስንት ነበር የምታየው? ራሱ ሲኒማ ቤት ገብተሽ እዛ ጋር የምታወጪው ብር አለ 100 ብር ካወጣሽ ብዙ ነገር ነው። ገብተሽ እዛ ጋር ለስላሳውን አንድ ሻው ምናምን ነገር እንትን ብለሽ 100 ብርም አይሞላም ነበር በጊዜውም ነው የምልሽ። አሁን ላይ ግን መግቢያው ራሱ የትና የት ገብቷል። የኑሮውን ውድነት ታየዋል። ብዙ ነገሮች አሉ። ገባሽ? ምንድነው ማድረግ ያለብን? ምርጥ ስራ መስራት፣ ሀገር ውስጥ ብቻ የሚቆም ሳይሆን ዓለም አቀፍ የሚሆን በጣም ታሪክ ሞልቶናል። ታውቂያለሽ፣ በጣም ብዙ ታሪኮች፣ በጣም ብዙ ጀግና ደግሞ አክተሮች አሉ። አክትረስም አክተሮችም አሉ። ያው የአክቲንግ ጉዳይ ብቻ ነው እየታረ እንጂ ኤግዛክትሊ በቃ እንጂ በደንብ መሰራት አለበት። እሱን ላይ ፎከስ ካደረግን ማይነካካበት ምክንያት የለም ብዬ ተስፋ እናደርጋለን። በፍጹም ተስፋ ያስቆረጠን ምንም ነገር የለም። እንዲሁም ገና ምንም አልተጀመረም ማለት ይቻላል። አልሰራንም እያልን ለመስራት እንነሳ። በጣም ብዙ ጀግና ደግሞ አክተሮች አሉ። አክትረስም አክተሮችም አሉ። ያው የአቅም ጉዳይ ብቻ ነው እኛ ጋር እንጂ ኤግዛክትሊ በቃ እንጂ በደንብ መሰራት አለበት። እሱን ላይ ፎከስ ካደረግን ማይነቃቃበት ምንም ምክንያት የለም ብዬ እገምታለሁ። ተስፋ እናደርጋለን። ማለት የምፈልገው በፊልም ዙሪያ ላይ ያው ላይፌ በህይወቴም ስለሆነ በፍጹም ተስፋ ያስቆረጠን ምንም ነገር የለም። እንዲሁም ገና ምንም አልተጀመረም ማለት ይቻላል። አልሰራንም እያልን ለመስራት እንነሳ። እስካሁን የሰራነው በቃ ሰርተናል። አልሰራንም ገና ይቀረናል። በደንብ መስራት አለብን። ሀገራችንን፣ ማህበረሰባችንን ሁሉ ነገር የምናስተዋውቅ ገና ብዙ ታሪኮች አሉ። ብዙ ጸሐፊዎች አሉ። ብዙ አክተሮች አሉ። ብዙ ካሜራማኖች አሉ። ብዙ ያልተነካ የሚገራርሙ አሁን ደግሞ የመጡት ወጣቶች የሚገርሙ ናቸው። እውነት ነው የምልሽ። በቃ ሰው ይሄ ጄኔሬሽን ምናምን ይላል። ታሪከኛ ጄኔሬሽን እየመጣ ነው ያለ። በካሜራም በኤዲቲንግም በምንም በሲኒማቶግራፍ በጣም የሚገራርሙ ናቸው። ተፋረጋለሁ ይሄንን የፊልም ኢንዱስትሪ በጣም ከፍ እንደምናደርገው በጣም ምርጥ ልጆች አሉ። እንደነገርኩሽ ከጸሐፊ፣ ከዳይሬክተር፣ ከካሜራማን ዘሆልኩት በጣም ጀግና ሰዎች አሁንም የመጡ የሚገርም ጄኔሬሽን ነው። በትምህርታቸው ራሳቸው በጣም ያደረግ የመጣውን ካሜራ በደንብ የሚጠቀሙ እና ከነሱ ጋር ሆነን ይህንን ኢንዱስትሪ በጣም ከፍ እንደምናደርገው ባለሙሉ ተስፋ ነኝ። አሁንም ድረስ እየሰራል። በጣም ጎበዞች ተስፋ እናደርጋለን። በዚሁ አያያዥ ዳንዬ አንድ ነገር ልጠይቅህ። እዚህ ውስጥ በጣም ዲስፕሊን ያስፈልጋል። እኔ አንተ አሁን ስላለክ ፊቴ ሳይሆን በጣም ዲስፕሊን ያለክ ሰው ነክ ማለት ስፈልግ አገኛለሁ። ኢቭን ቀረጻ አድሮብኝ እኔ ስፈልግ አገኛለሁ። ከዚህ በፊት አግኝቼ ካውቃለሁ። አሪፍ ተከፋይ ሆነው ሰው የሚወዳቸው ሆነው ግን ሙያውን የማያከብሩ አሉ። ምን ትላለህ እስኪ ስለዚህ? አጋጣሚ ይኸውልሽ ተምሮ ይገባና በአጋጣሚ ይገባ ይለያያል። ስትማሪ ብዙ ነገር ትማሪያለሽ እና በዚህ አጋጣሚ ተምረው የኪነ ጥበብ ውስጥ ካሉት ውስጥ ገብተው ተምረው ቢወጡ ሁሉም ቢወጡ አክተሩም፣ ደራሲውም፣ ካሜራማን ምናምን ቢሆን በጣም አሪፍ ነበር። ምክንያቱም
የመጀመሪያው ዲሲፕሊን ነው። ይሄ ስርዓት ያስፈልገዋል። እንግዲህ ከኛ በፊት የነበሩትን ትላልቆቹን በጣም በትንሽ ብር ይሰሩ የነበሩ እንግዲህ ስቲላው አባትም እናትም አድርገን የምናሰራቸው ትራሽ አንገናኝ 7 ሰዓት ስትያቸው 6 ሰዓት ተኩል ቃያ ጉዳይ ለ7 እዛው ናቸው ያሉት። የኛስ 7 ተኩል ደውለሽ እየመጣው ነው የሚሉት 8 ሰዓት አረፈርኩ አይደል ነው የሚሉት። እና በጣም ነው ማዝነው በጣም እና አላቅ ይሄ ስራ በጣም ከምንም በላይ አንደኛ ደረጃ የሚሰጠው ዲሲፕሊን ከሌለ ይሄን ሁሉ እኮ እኔ የምበጠበጥ ከዛ በኋላ ወጪውን አስቡ። የቀን ወጪው በጣም ብዙ ነገር እናጣለን። እና እባካችሁን እዚህ ሙያ ውስጥ ያላችሁት የምር ሙያችንን ስናከብረው ስንወደው ስንከባበር ነው ራሱን ከፍ የሚያደርገን። ዲሲፕሊን ምንም ድርድር ውስጥ አይገባም። እና ይሄንን እንዲያውም በጣም ትላልቅ አክተሮች አባቶቻችን እናቶቻችን አሉ አሁን ድረስ ከኛ ጋር የሚሰሩት እነሱ ጋር መማር ትችላላችሁ። እነሱን መጠየቅ ትችላላችሁ። ዲሲፕሊን ማለት ማወቅ ነው። ዲሲፕሊን ዘመናዊነት ነው ለኔ የምር። እና ከዲሲፕሊን ውጪ በተለይ የፊልም ኢንዱስትሪ ስለማይሰራ ባላችሁበት ዲሲፕሊን ይዛችሁ በጣም ስርዓት ይዛችሁ ብትሰሩ ደስ ይለኛል። ማክበር፣ ዳይሬክተርማ ፕሮዲሰርንማ ያለውን ክሩ ማክበር፣ መፈቃቀር ለአንድ ፊልም ትልቅ ምሰሶ ነው። ለኔ ትልቅ ምሰሶ ነው። እሱ ከሌለ ምንም የሚሰራው ነገር የለም። እኛ እንግዲህ ከነ ጋሽ ፋንቱ ማንዶዬ ከነ ፍቅርተ ጌታሁን ምናምን የተማርነው ነገሮች አሉ። ከነ ማሚ በጣም ብዙ ትላልቅ አክተሮች አባቶቻችን ስርዓታቸው ይበቃል። የምሬ ነው የምልሽ። ምክራቸው፣ ፍቅራቸው ይበቃል። ከነሱ ይሄን ተምረናል። ከትምህርት ባሻገር ሌላ የምትማሪው ትምህርት ነው ከነሱ ደግሞ የምታገኘው። እኛ ደግሞ ያንን ነገር ማስተላለፍ ነው ያለን። አይ ነው ግን ብዙ ስራ ሰርተሻል፣ ብዙ ሰው አይተሻልና ዲሲፕሊን አሳዛንሽ ስም ሰው አለ፣ በጣም ደግሞ ደስ ያለሽም ሰው አለ። ዲሲፕሊን በነገራችን ላይ የትኛውም ፕሮፌሽን የመጀመሪያው ክራይቴሪያ ዲሲፕሊን ነው። የትኛውም ፕሮፌሽን ይሄ ደግሞ ሞር ይበልጣል። አስራ ምናምን ነው ይዘው እሱን እኮ ነው የምልሽ። ይሄ ደግሞ በጣም ኃላፊነትም ነው እንዳልሽው ነው። ዛሬ ላይ ዳኒ አፍሪካ፣ ዛሬ ላይ ዳኒ ገበየው እኔ ባለውበት ፊልም ላይ የሚመጡ ልጆች አሉ። በጣም ተደሰት ከዳኒ ጋር ነው የምንሰራው። አስበሽ ወይ እኔም ለዚህ በቅቼ ከኔ ጋር በመስራታቸው የሚደሰቱ ዝቅ ብዬ ነው ከነሱ ጋር መስራት፣ ዝቅ ብዬ ነው ከነሱ ጋር አብረን ሬርስ ምና ይሄ ማለት እንደነገርኩሽ ነው። ትምህርቱ እንዳለ ሆኖ ማንነት ወሳኝ፣ የፋሚሊ ያስተዳደግም ወሳኝነት። ስርዓት ማለት ከቤተሰብ ነው። የመጀመሪያ ትምህርትሽ ቤተሰብ ነው። ቤተሰብሽ አሪፍ ሲሆን ከዛ በኋላ ትምህርት ስትቀጥልበት እያልሽ ነው የምትሄጂው። እድገቱም እንደዛ ነው። ስርዓት ምንም አሁን የምትሰሙን ይሄንን ውይይት ስናደርግ ከገኒ ጋር እዚህ ኢንዱስትሪ ውስጥ ያላችሁት ክሩ ዘሆል ክሩ አክተር ብቻ ማለት አይደለም። ስርዓትን የመሰለ ነገር የለም። ምክንያቱም ብዙ ሰው ነው የሚያውቀን። የምንሰራው ለሀገር ነው። እድሉ ደግሞ ከተሰጠ ለዓለም ነው። ስለዚህ እንደዚህ አይነት ሰዎች ደግሞ መጀመሪያም መጨረሻም ስርዓት የሚባለውን ነገር ከራሳችን ጋር እናደርግ። የምር በቃ ስርዓት ዘመናዊነት ነው። ስርዓት መሰልጠን ነውና ይሄንን የሚሰሙን ይመስለኝ ትልቅ ተቋም ነው። ፊልም ኢንዱስትሪ ዓለም የሚያመጥ ሀገርን የሚያያለው። ስለዚህ እስቲ መልካሙን ነገር እኛ እንውሰድ። ግድ የለም መልካሙን ጥሩ ነገሮችን በጣም ጥሩ ሰዎች አሉ። ቅድም እንዳልኩሽ ዓለም ላይ 100 መጥፎ ሰዎች ካሉ ቢች አጭተውልሽ 0 ነው የሚያደርጉሽ። ስለዚህ እኛ ከዚህ በኋላ በጣም ጥሩዎቹን ምርጦችን ስለነሱ እያወራ ስለነሱ ትህትና፣ ስለነሱ ፍቅር፣ ከነሱ ጋር መስራት እንዴት ደስ እንደሚል ይሄን እያወራ ከዚህ ውጭ የሆኑትን በጸባያቸው ትንሽ አሪፍ ያልሆኑትን ወደዚህ ማምጣት ይቻላል። ለካስ እንደዚህ
ለምን አሁን ስለ መጥፎ እኮ ነው የምናወራው። ዲቪ ቲክቶክ ላይ መጥፎ ነገር ነው መጀመሪያ ሰርች አድርገን እንዲህ የምንለው እንጂ ለጥሩ ነገር አሁን እንትናችን አልቀበል እያልኩ መጣ። መልካም ነገር አናይ፣ መጥፎ ነገር ከሆነ ግን እንደዚህ ሆነሽ ነው የምታየው። ለምን ወደዛ ትሬን እየገባ ነው። አሁን ግን ስለ ጥሩ ነገሮች፣ ስለ መልካም ነገሮች እንደዚህ እያወራን እከሌ መልካም እኮ ነው ጥሩ ነው ስራው ደስ አይልም። አዎ ለሚቀጥለው ጄኔሬሽን የሚመጣው ትውልድ እንዲሰማው እሱን እንዲመስል እሷን እንዲመስል ይሄን ነገር በስነ ስርዓት መስራት አለብን ይመስለኛል። መስራት ማስተዋወቅ አለብን። ዛሬ ላይ በጣም እየተዋወቀ ያለው ዛሬ ላይ በጣም ተጽዕኖ እየፈጠረብን ያለው ውሸት፣ መገዳደል፣ መለያየት፣ ሰራኝነት ምናምን። እስቲ ገልብጠን እናምጣው። ፍቅር፣ መቻቻል፣ ሰውነት፣ መመሰጋገን፣ ጥሩነት። ማንም አይሰማሽም። አዎ ግን እኮ አለም በጣም እኔ የምሬን ነው የምልሽ። በጣም አሁን የምልሽ ፍቅር፣ መቻቻል፣ ሙሉ ሰውነት፣ ዘር የማያሰቡ ሰውን በሰውነታቸው ዓለምን እንደዚህ ያሽከረክሩትን ሰዎች ስለነሱ እኮ ማውራት እንችላለን። እኛ አንድ ላይ ሆነ ያዙ ልቀቁኝ ከምንል በቃ ምንም በምንም በከለርም በምንም የማንገናኘው ሰዎች መጥተው ከኛ ጋር ምርጥ ነገር ይሰራሉ። እዚህ ላይ በአይኔም ስላየው ነው። እንደዚህም መጥተው ከፍተው ድርጅት ከፍተው እዛ ድርጅት ላይ እንግዲህ እኛም እጃችንን አሻራችንን እየከተትን ያለ ነው፣ እየሰራን ያለ መልካም ነገር እየሰሩ ነው ያሉት የማያውቁ። እኛ እዚህ በምንም ነገር ተለያይተን መከራችን ይመላለን። ያ መሆን የለበትም። ስለዚህ ስለ ጥሩ፣ ስለ መልካም፣ ስለ አሪፍ ነገር፣ ስለ ጥሩነት እናወራለን። ይህን ስናደርግ ነው ያንን እየመታ ነው ምንመት እና ፍቅር በጣም ያሸንፋል። መልካምነት አምፖ ነው። ስርዓት ላይ መሰለ ነው ያለ ስርዓት ቤት አይተዳደርም ያለ ስርዓት ኤግዛክት እውነት። ስለዚህ ስርዓት ለሁሉም ነገር ከቤት ጀምሮ ወጥተሽ ዓለም እስከሚያቀሽ ድረስ ስርዓት ከሌለሽ ዜሮ ነው። ስርዓት ሲኖርሽ ደግሞ ምንም ይወድሻል፣ ማንም ያከብርሻል። ስርዓትን መለማመድ መቻል አለን። ፍቅርን፣ አንድነትን መለማመድ መቻል አለን። አሁን እየተለማመድ ነው ያለው ነገር በጣም ያስጠላል። አሁን ያለው በጣም ሰው ቆንጆ ጥሩ ሰው አሪፍ ሰው ስርዓት ያለው ከሆነ ሁለት በጣም መጥፎ ሰዎች ይበኩሉታል፣ ዜሮ ነው የሚያደርጉት። ስለዚህ ይሄንንም ኦፖርቹኒቲ አለመስጠት ለመጥፎ ሰዎች ለሚባሉት ሰው የማይሆኑ አሉ። በቃ ምንም ስናወራ ምን አይነት ሰው ነው ያለሽ? ማስታረቅ ስትይ መበጠጥ፣ ማቅረብ ስትይ ማራቅ ኔቨር መሆን የለበትም። ስለዚህ ፌርነት ይወጣ ነው ያለው። ያንን ነገር ግን ጥሩዎች ተሰብስበን አልኩ ለራሴን ጥሩ ግን መልካም ነገር ከአባቶቻችን ከእህቶቻችን ከወንድሞቻችን ከሁሉም ካለፉትም ካሉትም ሜክ አድርገን ተምረን ይዘን እሱን ብናስቀር የኔና ያንቺ ልጆች፣ ቤተሰብ፣ ሀገርም እንደ ሀገር ትቀጥላለች። ስለዚህ ለጥሩነት፣ ለመልካምነት፣ ለመተባበርነት በጣም እውቅና መስጠት አለብን። ባለን ፕሮፌሽን አክተር ስለሆነን አይደለም፣ ሌሎችም ባለው ሁሉም ሰራተኛ ስራውን ያክብር፣ መልካም ይሁን፣ ቅን ይሁን። የዛ ሰዓት ብዙ ነገር ይለወጣል ብዬ አምናለሁ። ቤተሰቦትን ይዘው የት ማረፍ ፈልገዋል? ሳሪስና አካባቢው ካላችሁ ኤደን ገስታውስ አላላችሁ። ኤደን ገስታውስ ሳሪስ አዲስ ሰፈር እንገኛለን። ከታች ባለው ቁጥር ይደውሉልን። ኤደን ገስታውስ። እናመሰግናለን። ምን ያህል ፊልሞችን ሰርተዋል? ብዙ ናቸው። በጣም ኦልሞስት ከ50 በላይ ፊልሞች። በጣም ብዙ ፊልም ናቸው። ይሄን ያህል ብዬ አላስታውሳቸው። ለአንተ በጣም ምርጥ ፊልምና እንደው ደግሞ ከሰራከው በጣም የምትወደው ፊልም የትኛው ነው? ብዙዎቹን ያው ወድጃቸው አንብቤው ደስ ብሎኝ ነው ገብቼ የምሰራው እና በጣም ትላልቅ ፊልሞች ናቸው። እንደ መጀመሪያ አዲስ ፍቅር በጣም ቢገርም ፊልም ነው። ከወንዶች ጉዳይ ቀጥሎ ከተማችን ላይ ያነጋገረ ፊልም እሱ ነው። እንዲሁም ተመልካቾቻችን በብዛት አዲስ ፍቅር በጣም ነው የሚያውቁን። እሱ ነው እንደ በጣም ፌመስ ያደረገን። እኔ ወንደሰን አውራሪስ ዲጄ ዋይቢ ምናምን አብረን የሰራነው ነውና እሱ ፊልም መልህቅ ደግሞ የማይደገም ፊልም ነው። የብስራት ገመቹ ጅቡቲ ሄደን የሰራነው ነው። መርከብ ላይ ወደ 80% መርከብ ላይ የተሰራ ነው።
በዚህ አጋጣሚ እንዲሁም ብስርዬ ለምንድን ነው ሲዲው ተሽጦ ህዝቡ እንዲያይ ያላደረግሽው? ምክንያቱም ያን የመሰለ ታሪክ ያን የመሰለ ፊልም ህዝቡ እንዲያይልኝ ይፈልጋለሁ። በጣም ደስ ብሎኝ የሰራሁት ሁሌ የምኮራበት ፊልም ነውና በወቅቱ አንደኛም ሁለተኛም ሶስተኛም የተባለ ፊልም ነው። የመሬ ነው ብለ አላየሁትም። አዎ በሲኒማ ቤት ታየ። ቆይቷል። ሲኒማ ቤት ታየ። ከዛን በቃ ቆመ። ወደ ዲቪዲም አልተሸጠም፣ ለኢንተርኔትም አልተሸጠም ምናምን ነገር እና በብዛት ያዩት ሰዎች በብዛት ይጠይቁኛልና በዚህ አጋጣሚ ብስሬ ይሄንን ፕሮግራም ከተመለከተችው እባክሽ ብስሬ እጅሽ ላይ ካለ ይውጣና ህዝቡ ቢያይልኝ ደስ ይለኛል። በጣም የሚገርም ፊልም ነው። የማይለየው ፊልም ነው። ይሰራ ነው። የመጀመሪያው ይመስለኛል ለኢትዮጵያ ተሰራ። ለኢትዮጵያ በጣም የሚገርም ትላልቅ አክተሮች አሉበት። እኔ ሜን አክተር ነበርኩኝ፣ እሷም ራሷ ብስሬ እና እንዲያውም ፖስተሩ ምናምን ልክ እንደ ታይታኒክ አይነት ነገር ነው። ዲዛይን የሀገር ፍቅር አለው፣ የጓደኝነት ፍቅር አለው፣ የቤተሰብ የወንድምና የእህት ፍቅር አለው፣ የሴትና የጾታዊ ፍቅር አለው። የሚያዘ ነው። የሚገርም ፊልም ነው በጣም። ሂሮሺማ የሰራዊት ፍቅሬ ፊልም 2 ነው 3 ሲን የተሰጠኝ። በህይወቴ እንደዛ ተደስቼ አላውቅም። በህይወቴ ነው ብልሽ እንዴት አንድ ፊልም ላይ 2 እና 3 ሲን ተሰጥቶኝ ነው የሰራሁት። ሂሮሺማ ላይ 3 ሲን ተሰጥቶ 3 ሲን ነው። እጅግ በጣም በቃ ሁሌ ነው ወይ ለሰራዊት ነገር ወዳ ምናልባት የዛን ሰዓት ከትነበርኩኝ ፕሌኑ ላይ እንቀጥቅጭ መሞተው ሌለኝ ኮላፕስ አድርጌ ታሪኩን የምለውጠው ላይ የመጣው ኬሚካል ሀገራችን ላይ እንትን እንዳይል ባለበት እንዲዞር በትልቁ አድርጋለሁ። ሌጋ ነው ኮላፕስ ታደርጋለሁ። ከዛ በኋላ ፕሌኑ ባለበት ተመልሶ የዛ አካባቢ ባለው ሀገር አስፈቅዶ መውረድ አለበት። ያይዝ የታመመው ሰው እንደዛ አይነት ካራክተር ነው የተሰጠኝና አስቢው የሰራዊት ፍቅሬ በጣም ትልቅ ፊልም ነው። ትላልቅ አክተሮች እኛ ገና ፊልም መጀመራችን ነው። ግን እንዴት ደስ እንዳለኝ እንዴት ደስ ብሎኝ እንደሰራውና አመጣሁት። ይሄ የመታመሙን ድንገት ብለሽ ምናምን የምሬን ነው የምልሽ። ሮሚን መቼም አረሳትም። የሰርሽን ባለክት አክሽን ስባል ሌሎቹ አቴንሽን እንዲያወስዱ የሆነ ነገር እንዳያስፎግር በአይኔ ብቻ እነግርሃለሁ አለኝ ሰርሽ። ለምን ፕሌን ውስጥ ጨዋታው ምኑ ላይፍ እንዲመስል ነው ያደረግነው። ፕሌን ውስጥ ገብተን ነው የምንሰራው። ከዛ በኋላ ድንገት ጮኩልና ተቀጠቀ። የምርም የደነገጡ አሉ፣ የውጭ ዜጎች አሉ ምናምን። በቃ ክሩ በጣም አሪፍ ክሩ ነበር። አያውቁም ነበር የተቀረጸ ነው። አዎ ለቀረጻ እንደገባን ያውቃሉ። ግን አክሽን ሬዲ ሆኖ ካሜራው ሬዲ ምናምን ሆኖ ሬክ ተደርጎ አክሽን የምትባይበትና ሳይለንት ተነጋገረሽ እነሱ ሬክ አድርገዋል። በአይኑ ሲለኝ አክሽን ነው እንድምልክልክ ታረኩት። የሚገርም ሲን ነበረ። እና ሂሮሺማን ስላለ ኢንተርኔት ይገብታሽው እንደዛ በቃ እኔ ራሴ አልመስልምና 3 ቀን ታምሜ ያለው ከቤት አለይቶ የምር በዛ ነው በእውነት በቃ አሁን የደከመኝ የምርም ታመምኩኝ። ከዛን ሮሚ እኔ ቃላት የለኝም እንደዚህ አይነት ችሎታ እንዳለ አላውቅም። ስለዚህ የመታመን ሲን ሲኖር አንተ ነው የምትሰራው አለች። ከዚህ በኋላ ደግሜ የማንሰራው ደግሞ ይሄ የመታመም ከባድ ነው። በጣም ከባድ ነበረ። ሰርዬን በጣም ወደው ማከብረውና በጣም ትልቅ ፊልም ነው። በጣም ተደስቻለሁ። በጣም ሞቲቬት አድርጎኛል። ያኛው ፊልም አዲስ ፍቅር በጣም ከህዝቡ ጋር ያስተዋወቃል። በጣም የሚገርም ኮሜዲ ነው። በእለቱ ያልወደደው ሰው የለም። ሲዲ እንዳለ አልቆ ተሽጦ እኔ እንዲሁም ገዝቼ ውጭ ያው ቤተሰቦች አሉና ለነሱ ልሰጥ ወደ 5 ሲዲ ገዝቼ የሆነ ቦታ ሻይ ቡና እያልን እየመጡ ነው የወሰዱብኝ። እንዴትም ብዬ 2 አስቀምጬ ነው 2ቱን የላኩላቸው ለቤተሰብና አዲስ ፍቅር በቃ ምን ያለ ነው። አዲስ ፍቅር ላይ በጣም የሀብታም ልጅ እንግዲህ ያው ተተብዬ ጠብስና ከጓደኞቼ ጋር ምናምን አይዞክ ምናምን እያልን
እሷ ቤት ነው የምንገባው። ያው ስትተዋወቂ ምናምን ቤቷ ጋበዘችኝ። የሚገርም ውሻ አለ። ውሻው ያው ፓስፖርት አለው አይ ቲንክ ከጀርመን የመጣው እና አማርኛ እንትን አይልም። ሲት ዳውን ምናምን ስትይው በእንግሊዝኛ ያውቃል ውሻ። ሂድ ተቀመጥ ምናምን በእንግሊዝኛ ነው የሚያውቀው። በጣም ነው የሚያስፈራሽ። ጩጬ ነው ግን ትልቅ ነው። አዲስ ፍቅርን ያው ስላለ እንትን ላይ ማየት ይችላል። እሱን እንደዚህ ያገቻው የሀብታም ካራክተር ጋር እንትኑ በደንብ ማምጣት ስላለባት ወደ ተናዋሪስ በጣም ተጫዋች ነው። ስቲል ነው ወንድዬ፣ በቤተሰቤ ወንድሜ ነው። በቃ ከዛ ጊዜ ጀምሮ ወንድም ሆነን ቀረ ስቲል ነው የምልሽ። ወንዴ በጣም ጎበዝ አክተር ነው። ኮሜዲ የሚያክለው የለም ለኔ። በጣም የሚያዘናና ልጅ ነውና ሲት ዳውን ሲት ስትይው ይቀመጣል እና ልጅቷ በጣም ፈርታለች። እንኳን ሲት ልትለው በቃ ያስፈራል ውሻው እና ሲት እላለሁ ብላ ሲት ደንገጣ ሲት ስትል ውሻው ራሱ ኳት አላት ብሎ በጣም የሚገርም ክሩ ነበር። በጣም በቃ እኔ ያንን ክሩ መቼም በህይወት ያረሰው ነግቶ ባገኘኋቸው የምለው ክሩ ነበረ እና በጣም ብዙ ሰው ይጠይቀናል። ፓርቲቱ መቼ ነው የምትሰሩ? ለምን አይሰራም? ስቲል ነው የምንጠየቀው። የሚገርምሽ ምን የሚቀጥል አይነት ነው ፊልሙ? በቃ ብትቀጥሉ ደስ ይለናል እና እስቲ እያሰብን ነው እንግዲህ ወንድማችን አሜሪካን ያለው አንዱ እዛ ላይ ያለው ልጅ እስቲ ተነጋግረን አንድ ስራ መስራታችን አይቀርም። አዝናኝ ገጠመኛል። ይኸውልሽ አሁን ከነገርኩሽ እሱ ራሱ አዝናኝ ነው። አንደኛው ደግሞ እንትን መልህቅ ስንሰራ ጅቡቲ ሄደን መርከብ ላይ ነው። መርከብ ቤት ትልቅ ቤት ነው የተከራየችልን። በጣም ቢገርም ቤት ነው። ቢች ዳር ነው። ተይወቃ ፋሲሊቲ ልነግርሽ አልችልም። በዚህ አጋጣሚ በጣም ለአክተሮች በጣም ቦታ ያላት አዘጋጅም ጸሐፊም ዳይሬክተርም ለእኔ ብስራት ገመቹ ነች። ባለሽበት ሪስፔክት ብስርዬ። እንዲሁም ከፍታለች አሁን ወደ ቲቪ የቶክ ሾው እንግዲህ ዩቲዩብ ላይ እሱ ላይ ነው ያለችው። ግን ባክ ብታደርግ ደስ ይለኛል። በጣም ጀግና ነች፣ ጎበዝ ነች፣ ደፋር ነች። የማይነካ ነክታ በጣም ብዙ ነገር አሳይታናለች እና መታ ደጋሚ እዚህ ኢንዱስትሪ ውስጥ እሷ ብትመጣ እንደው ቅድም አሁን ትንሽ ፈዘዝ አለ ምናምን ለምንለው ብዙ ተጠያቂዎች አሉ። አንዱም ደግሞ ሰራዊት ነው። አሪፍ ሰዎች መጥተው የቆማሉ። ቶሻል ብዙ ነገሮች ይዘውልን መጥተው አቁመውታል። በቃ አያዋጣ ምናምን ነገር ብለው ግን እንዲያዋጣ እያደረጉ ለማህበረሰባችን ለሀገራችን ኢንዱስትሪ በደንብ እንዲነቃቃ እነዚህ ሰዎች ቢመጡ ቢያነቃቁት መልእክቴን በዚሁ አጋጣሚ አስተላልፋለሁ። እዛ ጅቡቲ ያለን እንግዲህ ጅቡቲ ሶማሌኛ እና ፍሬንች ነው የሚነገረው። እኛ ደግሞ ሙሉ ክሩ ነው የሄድነው እና ትናለ ከሰው እንሰራለን። እዛው ደግሞ ኤዲተር ሁሉ ይዘን ሄድ እና ካሜራማን አለ። ሁለቱም ረዣዥሞች ናቸው። አጋጣሚ ደግሞ እንደ ራስታ ነገር ናቸውና ወደ መጨረሻው አካባቢ ይመስለኛል ያው ከተማዋ ታያታለሽ። ምን ወረምሳም ነሽ ተፈተፍም አለ የሚያማምሩ ልጆች አለኝና እንትናሉ ብቻ እኔ መጣሁ ብያቸዋለሁ። ከቤታችን አጠገብ ስለሆነ ባህሩ እዛ ልንዋኝ መጨረሻ ስለሆነ ዋይ ተዘና ብለን ነው የምንሄደው ተባብለን እነሱ እዛ ይጠብቁናል። እኔ ቤት ገብቼ ልብስ ቀይሬ ሄድኩ። ሲሄድ ያው ከርቀት ቁጭ ብለውም የቆሙ ነው ይመስልሽ። በጣም ረዣዥሞች ናቸው እና ሄድኩን በምን ንግባባ ሲያምሩ ምናምን ነገር ምንም የለም። ሶማሌኛ እና እንትን ብቻ ነው የሚያወሩት ፍሬንች። ወይ ታሪክ ታዲያ በምን ንግባባ? በጣም ነው የሚያምሩት ልዬ ምናምን እለዋለሁ። አንተ ምን እየሰራ ነው እለዋለሁ። አሸዋ ላይ ቤት ጎጆ ቤት እየተሰርቶ ምንድን ነው ቤታችን እዛ ጋ ነው ልላቸው ነው። ከሰራ በኋላ ቤቱን ወቅቱ እንደዚህ ይላቸዋል እያየ መስኮቱን አልጨረስኩም። መስኮቱን አልጨረሰው በዛ ዘለንስ ገባ ነው ምናምን ብዬ እና መቼም ማረሰው እሱን። ስንመለስ ደግሞ
በፕሌን ነበር። በፕሌን ስንመለስ ያው በፕሌን ስቴጂ እንትኑ ጉሙ ልክ እንደ ኮረኮንች ነው ለፕሌን መኪና ስትነጂ ኮረኮንች ላይ ያለው እንትን ፕሌን ላይ እንደዛ ነው። እስማ በቃ የዛን ሰዓት እስማ እንዴት እንደጮኩኝ። ኤልያስ አለ አመረጅም ቀጭን ነው። ኤልያስ ወርቅነህ ብዙ ፊልሞች ከእሱ ጋር አብሬ ሰርቻለሁ። ለእኔ በጣም ወንድሜም ነው። በቃ ምን ውስጥ ኤልያስን ያችን ሰውነቷን አከፍ እኔ ያልኩት በጣም ይሄ ገጭ ብሎ ወደ ታች ወረድ። እንዴት እንደጮኩኝ ስማ። በኋላ ላይ ዳን እያለኝ ሰላም ነው አለ። ሁልጊዜ የምንሄደው በኢትዮጵያ ኤርላይንስ ነበር። በቃ ወደ ስራ እንትን ስንል ከዛ የዛን ሰዓት ግን በሌላ በጎረቤት ሀገር ነበር። ሁለተኛ በጎረቤት ሀገር አልሄድም አልኳቸው። አጋጣሚ ደግሞ የሆኑ ስራዎች ሲመጡ ከሀገሮች ይወጣል በአጋጣሚ እና የዛን ሰዓት የሰቆቃ ነበረ። ብዙ እንትኖች አሉ እንግዲህ ከማስታወሳቸው ገጠመኝ ነው። በጣም አመሰግናለሁ። በብዛት ከፍሎኛል ሲባል ከብዙ ሰዎች እንግዲህ ከብር ጋር ነው የሚያያይዙት። መጀመሪያ ያለንን ማመስገን ቢለምድብን ጥሩ ነው። በሀገራችን በዚች ሀገር ላይ እግዚአብሔር ይመስገን እየተከፈለን ነው። ምንም እንትን የለውም። ከሌላው ሙያ ምናምን አንጻር ስታስቢው በጣም ተመስገን እያልን መኖር ያለብን እኛ አርቲስቶች ይመስለናል። እና ይከፈለኛል፣ እየተከፈለኝ ነው ያለው። ከብሩ ባሻገር ጭራሽ የማይገናኘው ግን የህዝቡ ነው። የምሬን ነው የምልሽ። የህዝቡ በሄድኩበት ክፍለ ሀገር በሄድኩበት መስሪያ ቤት የሚያከብረኝ ህዝብ ነው የከፈለኝ። በእውነት የእኛ ክፍያ ያውቁታል፣ አርቲስቶች ያውቁታል። ምክንያቱም በሰሩት ልክ ነው ህዝብ የሚከፍለውና የጭራሽ አሁን ከሚከፈለን ከብሩ ጋር ምንም ኮምፔር አይደረግም። የህዝቡ ተቀባይነት ምን በቃ ከህፃን ጀምረሽ ከአዋቂ እስከ ሽማግሌ ድረስ የሚሰጡሽ ፍቅር፣ የሚሰጡሽ አክብሮት ከዛ በላይ ምንም ነገር የለም። የምሬ ደውል በሄድንበት በእምነት ተቋም ውስጥ ግቢ፣ መስሪያ ቤት ውስጥ ግቢ፣ በቃ ማለት ይሄን ያለ እንዲሁም ምንም ሳልሰራት ያለሽ በቃ ምን ሰርቼ ነው የማይገባኝን ነገር የሚሰጡኝ እስክትይ ድረስ ያውቁታል። አክተሮች ያውቁታል ምን ያህል ክብር እንደሚሰጣቸው፣ ምን ያህል ቦታ ቅድሚያ ለነሱ ምን ያህል እንደሚሰጥ ያውቁታል። ስለዚህ አርቱ ባለው ነገር ላይ ከበቂ በላይ ይሰጠኛል። በገንዘብም የተከፍሎ ካል በዛስ ምላሽ ማለት እየተከፈለው ነው። በጣም ደስ ይላል። አንዳንዶች ስለሚያማርሩ ብዬ ነው ሰማለሁ። እንዲሁም ግልጽ ካወራን አይቀር አክተሮች ማኔጅመንት ላይ ማኔጅ ማድረግ ራስ እንደሚገኘው እንደሚከፈለው በራሱ ስንፍና ራሱ ማኔጅ ባለማድረጉ ሁሌ ኮምፕሌክስ ያደረግ ነው። በሰባ እንዴት እንደሚከፈለው እናውቃለን። እንዲሁም እንደዚህ አይነት አስተያየት የሚሰጡት እኮ ከኛ በላይ በጣም ብዙ ክፍያ የሚከፈል ናቸው። ምንድን ነው የሚያደርጉት? ምንድን ነው የሚሆኑት? ምን ሳደረጉበት ስትይ ምንም ነገር የለም። ታዲያ ይሄ የራሱ ችግር ነው እንጂ አርቱማ ከፈለ በደንብ ከፍሏል። በደንብ እየከፈለ ነው። ራሱን እንዴት አድርጌ ነው ይሄን ብር ምንም ማኔጅ ላይ ምንም ነገር የለንም። ሁልጊዜ ያው በቃ መሸሸጊያ ምናምን ነው እንትን የምንለው እኛ የምንፈልገው እንጂ አርቱማ እንደው ከአቅም በላይ ያለ ከአቅም በላይ በደንብ እየከፈለ ነው የምለው። ምክንያቱም አንድ ዶክተር እንኳን ሌሊት ማታ ሰርቶ ኢትዮጵያ 9,000 ምናምን ነው የሚከፈለው። ምናልባት አርቲስቱ በግማሽ ቀን የሚያከፍለው ወይ በአንድ ሰዓታት ሲገኘው ነው እና ያንን ነገር ማኔጅ ሳያደርግ ራሱ ላይ ሳይሰራ ዝም ብሎ ተገኘ ተብሎ ድብልቅልቅ እየተደረገ መጨረሻ ላይማ የኛ ሀገር ምናምን በቃ በራሳችን ልክ እኮ ነው መነጋገር ያለብን። አሁን ለምሳሌ በጣም የሚደብረኝ ነገር ኢትዮጵያ ውስጥ እንደዚህ እያወራን ኢትዮጵያ ውስጥ እየኖረን ከአሜሪካ ጋር ኮምፔር አድርገቻ ምንድነው ላ ሲጀመር አይምሮ የእኛን አርትና ሆሊውድን ሲጨመር እኮ እንደው ሌላው ቢቀር ስቺ ጋር አጠገብ ያለችው ኬንያ
አጠገባችን ያሉት አፍሪካ ሀገር የትና የት የሄዱት ነው የምልሽ። ሰራሽ አንገናኝ። ናይጄሪያ ብትሄጂ አንገናኝ። በአርት እኮ ኬንያ ውስጥ ብትገቢ ኬንያ አንድ አክተር ይሉሻል ይመጣሉ። በጣም ብዙ ሰው ይመጣው በተለይ ዲያስፖራዎች ምናምን ይመጡና ኬንያ አንድ አክተር እኮ ሄሊኮፕተር ምናምን። እኔ ኢትዮጵያ ውስጥ ነው ያለሁት። ኢትዮጵያ ውስጥ ከሆኜ ግን አሁን እንዳልሽው ነው ከዶክተርና ከንትን በላይ እየተከፈለ መቼ ነው ቴንኪው መለው? መቼ ነው ማመሰግነው? በቃ የኢኮኖሚ ጨዋታ ነው። ኬንያ ነች፣ ኢትዮጵያ ነች። ህንድ ነው፣ ናይጄሪያ ነው። የራሳችንን አክብረን በራሳችን ላይ ሰርተን ከፍ ማለት እንችላለን። ኢኮኖሚው ከፍ ሲል እኛም እነሱ ጋር የደረሱበት ደረጃ የማንደርስበት ምንም ምክንያት የለውም። እንዲሁም ነው የምልሽ ዝም ብለሽ ፊልሞቹን የእነሱንም የእኛንም ስታይ የሚገራርም ታሪክና አክቲንግ ኢትዮጵያ ላይ አለ። በጣም ጎበዝ አክተሮች አሉ፣ ጸሐፊዎች አሉ ምናምን። ብዙ ነገሮች ደግሞ ሳይመቻችልን፣ ይሄ ደግሞ መነገር መቻል አለበት። ብዙ ነገር ሳይመቻችን የእኛ የምንሰራበት እኔ እርቃታች ያለሽ የቅንጡ ምናምን ተብሎ ግብ ውስጥ ይዘን ነው ስቲል እስካሁን ድረስ ያለ ነው። ማን ረድቶች ነው ማን እንትንዶች ነው እዚህ ጋር አርቱን ደግሞ የሚደግፍን ማንም በቃ የራሳችንን እኮ ህይወታችንን ቁማር ላይ በቃ አስይዘነው እኮ ነው እየሰራን ያለ ነው። በጣም ዋጋ እየከፈልንበት ነው። ደግሞ መከፈልም ሲያሰው ነው የኛ አርት እውነት። ከፍለሽውም እኮ ያለሽን ነገር ከፍለሽ ከምታረጊበት ደም ነው ለምን ከተሰራበት በተለይ በደንብ ከገባን ማንም በላይ ተጠቃሚዎች ለነዛ ይመስለኛል ነገሮቹን ወደ መስራት ገብቶሻል። ተስፋ ሊያስቆርጥሽ ነው አንድ ሰው መጥቶ ስለ ኬንያ የሚያወራል። ሰላም በለው የኬንያ አክተር እንግዲህ ሰላም በለው ምናምን ያ የገባው ማህበረሰብ የተወሰነ እንትን ከፍ ያለ ማህበረሰብ ምናምን ነው። እኛ ደግሞ ባለን ማህበረሰብ አሁን ባለንበት የኛም ራሳችን ላይ ተመስገን እያለን መስራት እነሱ የደረሱበትን መድረሳችን አይቀርም። ኢኮኖሚም ከፍ ሲል ሁሉም ነገር ጥሩ ሲሆን ምንም እንዲያውም ቀዳሚው ከፍ ብሎ የሚያድገው የኛ የፊልም ኢንዱስትሪ ይመስለኛል። ምክንያቱም የዛሬ ስንት ዓመት የነበረው እንቅስቃሴ ያው ታውቂዋለሽ፣ በጣም ደስ የሚል የትኛውም ቦታ ላይ እንደልብሽ ሄደሽ አሳይተሽ ምናምን ነው ትርፉ ምኑ አሁን ባለው ነገር ላይ የተወሰነ እግዚአብሔር ይህን ነገር ሁሉ ነው የሚቀየርና አናምናለን። ከፍ ማንልበት ነገር የለም። ወደ ትልቁ ጥያቄሽ ልምጣና በደንብ ነው የከፈለን በብርም በሩቅናም ማህበረሰቡም ምንም ሁሉም ነው የከፈሉ። ስለዚህ እኔ ደስተኛ ነኝ። ከሚያማርሩት አይደለም ሲጀመር ተፈጥሮ ይማራል። ደግሞ እንድታማር የሚያደርግ አይደለም ያለው ነገር አሪፍ ላይ ነው ብዬ ነው የማስበው። የሚገርምሽ ግን የኔ የህይወቴ መርህ ጊዜ ማመስገን ነው። ሁሌ አመሰግነዋለሁ። ኖረሽም አልኖረሽም ጤነኛ አድርጎሽ እንድትሰሪ እንድትወደጂ ላደረገሽ ፈጣሪ ሁልጊዜ ማመስገን ነው። ሁልጊዜ ለወላዲተ አምላክ ሁልጊዜ ምስጋናዬን አቀርባለሁ እና በፍጹም ይሄ ማማር የሚባል ነገር እኔ ጋር ቦታ የለውም። በብዛት የሚያውቁኝ ያውቁኛል። ደስ ይላል በጣም። እናቴ ከምልሽ በላይ ነው። እናቴ ባትኖር እዚህ ጋርም አልገኝልም። ከእናትነቷ ባሻገር ብዙ ነገር የቀየረችው እሷ ነች። ብዙ ነገር በጣም ነው የምወዳት፣ በጣም ነው የማከብራት። የኔ ከፍ ማለት በጣም ነው የሚያስደስታት። የኔን ስራ በጣም ነው የምታየው። እያንዳንዱ ስራ እንዲህ ነው እኮ እንዲህ ነው ነው የምትለኝና በጣም እሷም ቤት ተማሪች ነች፣ አስተማሪም ነበረች አመንና በብዛት ያቋታል። እንዲሁም ያው ተማሪዎች እሷ ያስተማረቻቸው ተማሪዎች ያቋታል ነው ለኔ እዚህ መድረስ ከፈጣሪ ብሎ ወላጅ እናቴ ዓለምፀሐይ ካሳ ነች። ባለሽበት ሰላምሽ ይብዛ፣ እድሜና ጤና ይስጥሽ። በጣም እወድሻለሁ። በጣም ነው የማከብርሽ የኔ እናት። ውድድ ነው ማድረግሽ። እኛም እነዚህ ዛሬ እንድናይ ስላደረግሽን በጣም እናመሰግናለን።
መጀመሪያ አመሰግንሻለሁ ዳንዬ አክብረሽኝ እዚህ ስለጠራሽኝና በሙያችን ብንነጋገር የተሻለ ነገር መጥፎ ነገሮችን ብንቀርፍ ብንማማር ይሄንን ኢንዱስትሪ ደግሞ አንድ ስቴፕ ብናሳድገው ከፍ ብናደርገው የሚለውን ትልቅ ሀሳብ ይዘሽ ስለመጣሽ በጣም ነው የማመሰግንሽ። ምክንያቱም የኔ ህይወቴ ነው አርት ህይወቴ ነው። ተምሬበት የገባሁበት አሁንም የምሰራበት እድሜ ልኬን የምሰራበት የማልወጣበት ትኔ ነው ላይፌ ነው እና ሲሪየስ ሆነሽ ይሄንን ፕሮግራም ስላዘጋጀሽ በእኔም ባልደረቦቼም ስም መጀመሪያ በጣም አመሰግንሻለሁ። እኛ የፊልም ኢንዱስትሪ ውስጥ ያለን ሰዎች አክተሮች፣ ደራሲያን፣ ካሜራማን፣ ኤዲተር ዘሁል ክሩ ስራችንን እናክብር። በጣም ዲሲፕሊን ይኑረን። የምር ይከፍለናል። ማንም ሰው የሚሰራውን ስራ ካከበረ የሚወደውን ስራ ከራሱ በላይ ከወደደ የምሬ ነው የምላቸው በጣም ይከፍላቸዋል። በተለይ ስፔሻሊ የፊልም ኢንዱስትሪ ካለ ፍቅር አይሰራም፣ ካለ መከባበር አይሰራም፣ ካለ መቻቻል በፍጹም መሰራው አንችልም። ስለዚህ ይህን ሁሉ ጸባይ ማንነት ቢውልድ ማድረግ አለብን፣ መገንባት አለብን። የዳኒ ክፍተት ይኖራል፣ ከገኒ እዋሳለሁ ምርጧን ነገር ከኔን ደግሞ ትወስዳለች። እንዲህ ያለን ይሄንን ኢንዱስትሪ ገና ከፍ እናደርገዋለን። በፍጹም እንዳታስቡት ወድቋል ፈዟል ምናምን የሚባለውን ነገር እንዳትሰቡ። ወደፊት እንሆን እንስራ። ማንም የደረሰበት ቦታ ላይ እንደርሳለን። ራሳችንን ደግሞ ከዓለም ጋር ነው ኮምፔር ማድረግ ያለብን። እዚሁ ከሰፈር በፍጹም ከሰፈር ውጣ፣ ከፍ እንበል፣ ወደ አፍሪካ እንወዳደር፣ ከአፍሪካ ደግሞ ወደ ዓለም እንወዳደር። የዛ ሰዓት ራሳችንን እናገኘዋለን። እና ዲሲፕሊን ገንዬ እንዳለችው በአጽንኦ የምናገረው ነገር ቢኖር ስርዓት ነው። ይህ ስራ ደግሞ ከስርዓትና ከፍቅር ውጭ በፍጹም አይሰራም። ባላችሁበት ሰላማችሁ ይብዛ። እወዳችኋለሁ፣ አከብራችኋለሁ። ዳኒ አፍሪካ ነኝ። ከገንዬ ጋር እንግዲህ በጣም አሪፍ ቆይታ ነበረን። እናከብራታለን፣ እንወዳታለን እህታችንን። ሁላችሁም እወዳችኋለሁ፣ አመሰግናለሁ። ቴንኪዩ። እንግዲህ ተመልካቾቻችን የልቤ ሰው ሾውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤተሰቦትን ይዘው የት ማረፍ ፈልገዋል? ሳሪስና አካባቢው ካላችሁ ኤደን ገስት ሃውስ አላላችሁ። ኤደን ገስት ሃውስ ሳሪስ አዲስ ሰፈር እንገኛለን። ከታች ባለው ቁጥር ይደውሉልን። ኤደን ገስት ሃውስ። እናመሰግናለን።